ይህ ሪል ስቴት ሳይሆን ኮንዶሚኒየም ነው። አራብሳ ኮንዶሚኒየም በዚህ ገጽታ ይላበሳል ያምራል ብሎ የሚያስብ ማንም የለም። ተመልከቱት እንዴት እንደሚያምር። ሁላችንም እንዴት በአነስተኛ ዋጋ እንደተሰራ በዝርዝር አሳያችኋለሁ። በተለይ የሴራሚክ ስራውን ሳይጨምር የጂፕሰም የቦርድ ዲዛይኖችን ጨምሮ ከ150 እስከ 250 ሺህ ብር እንደሚጠናቀቅ ስነግሮት በደስታ ነው። እስከ መጨረሻው አብራችሁን ከዘለቃችሁ ቀድሞ የነበረውን ገጽታ አሁን ካለው ከተሰራው ጋር ያወዳደር ስለምናይ ብዙ ታተርፉበታላችሁና ከዚህ ቻናል እንዳትለዩ። ሰላም፣ ይህ ታሜ ሶሉሽን ነው። አብራችሁን ከቆያችሁ ይህ የመሰለ የቀድሞ ገጽታ የነበረውን እንዴት ወደ አዲሱ ገጽታ እንደቀየር ነው ደረጃ በደረጃ አሳያችኋለሁ። የቀድሞ ገጽታ ባለ 3 ወለል መኝታ ቢሆንም ጨለማና ማራኪ ያልነበረ ይዘት ያለው ሳሎን እንደምትመለከቱት በየቦታው የተወዳደሰ ቀጥ ያለ አላይመንት ያልነበረው የተበሳሳና ጨለማ ብርሃን የጎደለው ነበር። ይህ የምትመለከቱት ማድ ቤት ወይንም ኪችን ብለን የምንገልጸው ነው። ይህ ኪችን እንደምትመለከቱት ጠባብ ከመሆኑም በላይ በጣም ጨለማና ግድግዳው አላይመንቱን ያልጠበቀ ነው። ተመልከቱት። ሌላኛው ክፍል የታሸገ ነው። ኮሪደሩ በጣም ጨለማ ነው። ተመልከቱት። መታጠቢያ ቤቱ ሴራሚክ አለው ግን የማይረባ በጣም ጨለማ የሆነ። እንደገና ወደዚህኛው ክላስ ስንገባ ደግሞ የመኝታ ቤቶቹ በየቦታው የተሰነጣጠቀ ነገር ይታያል። ኮንዶሚኒየም ለመጀመሪያ ጊዜ ሲታይ እጅግ በጣም የሚደብርና ደስ የማይል ነገር አለው። በነገራችን ላይ ኮንዶሚኒየም ግንባታው ወይንም ብሎኬቱ ኤችሲቪው ማለት ነው ከሌሎች ሪል ስቴት ከሚጠቀሙባቸው ማቴሪያሎች እጅግ በጣም የተሻለ ማቴሪያል እንደሚጠቀም ልገልጽላችሁ እወዳለሁ። ይህ ማለት ዜሮ ጠጠር ቀይጠው ስለሚያመርቱት ማለት ነው። ወይንም ቀድሞ የተገነባው በተለይ አራብሳ ሳይት የሚባለው ቀድሞ ሲገነባ ብሎኬቱ ምን ስለነበረው ማለት ነው ዜሮ ጠጠር ቀይተው ስላሉት ሪል ስቴት ከሚገነቡበት በላይ እጅግ በጣም ጠንካራ ነው ግንባታው። ተመልከቱት። አዲሱ ገጽታ ሪል ስቴት ነው የሚመስለው። ይሄው በረንዳው ስፖት ላይት ሻዶ የቦርድ ዲዛይን ተመልከቱት። እንደገና ደግሞ ነፋሻማ አየር እንዲኖረው ግሪል አለው። ግሪሉ ክፍት ነው። በረንዳውን በፊት ፓርቲሽን የነበረውን ነቅለን በአልሙኒየም ነው የከፈልነው። በጣም በሚያምር መልኩ ቀለሞቹ የቦርድ ዲዛይኖቹ ቁመቱን ረጅም አድርገውታል። የተጠቀምነው የቦርድ ዲዛይን ረጅም አድርገውታል። የተጠቀምነው የሻዶ ላይቶችንም ቤቱን ብርሃን አድርገውታል። የተጠቀምነው ቀለም ደግሞ ሻይን እንዲያበራ ለካሜራ ላይ እንደምትመለከቱት በጣም የሚያመራ ግሩም የሆነ ውበት አለው። ብርሃናማ ሆኗል። ተመልከቱት። ቦርድ ዲዛይኖችን ተመልከቱት። ስፔሻሊ ሴራሚኩ ራሱ በጣም የሚያምር ነው። ይሄ ደግሞ ኮሪደሩ ነው። ኮሪደሩ እንዴት እንደሚያምር ተመልከቱት። ላይቶቹን ተመልከቷቸው፣ በሮቹን ተመልከቷቸው። አሁን ደግሞ እየገባን ያለነው ማድ ቤት ነው። ማድ ቤቱ ተመልከቱት እንግዲህ እንዴት እንደሚያምር የተጠቀምናቸው ኤምዲኤፎችን ተመልከቷቸው። ያ ጨለማ የነበረ ቤት አሁን እንዴት ነው የሚያምር አያችሁት? ኪችን ካቢኔቶችን ተመልከቷቸው። ማርብሉን ተመልከቱት። በተጨማሪ አዲሽናል ስቶሬጅ ደግሞ በግራ በኩል ያለውን ማርብልን ተመልከቱት። ኦብን አለው ምን አለ የተሟላ በሚባል ደረጃ እንደዚህ በሚያምር ኪችን ካቢኔት ዲዛይኖቹን የቅመማ ቅመም ማስቀመጫዎቹን ቦታዎችን በአግባቡ የተጠቀምንበት ምንም እንኳን ጠባብ ኪችን ቢሆን ማለት ነው። ይሄ ደግሞ ማስተር ቤድሩሙ ነው። ተመልከቱ። የተጠቀምነው ቀለም እዚህ ጋር አንቲ ፋንጋል ወይንም ዝናብ ወይንም ክረምት በሚገባበት ሰዓት ላይ በመስኮቱ ገልብጦ እርጥበት እንዳይኖር እርጥበታማ ቢኖርም ቀለሙ በስብሶ ሽታ እንዳያመጣ ብዙ ለሳይነስ የሚጋለጠው የመኝታ ቤቶች አካባቢ በመስኮት በሚገለብጠው ርዝራዥ አማካኝነት ቀለሙ ፈንገሶችን ሰርቶ ፈንገሱ የሚያመጣው ሽታ የሰው ልጅ ጤና ይነሳል፣ እረፍትን ይነሳል። ይሄ ግን በጣም የሚያምር ውበት አለው። በጣም በሚያምር መልኩ ተደስቷል ማለት ነው። ተመልከቱ። አዲሱ መታጠቢያ ቤት የእጅ መታጠቢያው ጋር ያለ መስታወት እጅ መታጠቢያው እንደገና መታጠቢያ ቤት ለሁለት ተከፍሎ ፕራይቬት እና ኖርማል አለው። ይሄ መስታወት የምታዩት ነገር ስቲከር ይለጠፍና ከውስጥና ከውጭ ተብሎ ይከፈላል። አሁን ይሄው በአልሙኒየም ተከፍሎ መስታወት ተገጥሞለታል። እጅግ ዘመናዊ ሻወር አለው። መቀመጫዎች አሉ። ሴራሚኩ ሙሉ ሴራሚክ ነው። ቀለሙ በጣም የሚያምር ቀለም ነው። ተመልከቱት። እንግዲህ የፎጣ መስቀው ተመልከቱና በዚህ መልኩ ኮንዶሚኒየም መታደስ ይችላል። ቀለል ባለ ወጪ፣ ቀለል ባለ መልኩ ሰው ሪል ስቴት ላይ ያንን ያህል ከፍተኛ ገንዘብ ማፍሰስ የለበትም። ኮንዶሚኒየምን በአግባቡ ሊጠቀምበት ይገባል። አሪፍ አድርጎ ከታደሰ በጣም የሚያምር ቤላ ቤት ነው የሚመስለው። በጣም ውበት አለው። እቺን ተመልከቷት። ስቶሯን እንዴት አድርገን እንደተጠቀምንባት። እቺ ደግሞ ትንሿ ሚኒ ቤድሩም ነች። ያትላችሁ የተጠቀምንባት የቀለም ምርጫ ሴንተር ላይቷን ተመልከቷት። ግሪል አላት። በቃ መስኮቷ በሻተር ነች። አያችሁ አይደለ እንዴት እንደሚያምር ኮንዶሚኒየም በአግባቡ ከታደሰ በጣም ነው የሚያምረው። በጣም ውበት አለው። እቺ ደግሞ በኮሪደሩ ጫፍ ላይ ስቶር አድርገን ፕራይቬት አድርገን የሰራናት ነች። ውስጧ መደርደሪያ አላት። የሚቀራት ኤምዲኤፍ አለ። በሯን ተንሸራታች አድርገናታል። ወይንም ስላይድ ነች፣ ሻተር ነች። ተመልከቷት። አያችሁ አይደል በጣም የምታምር ነች። ሎክ ነች፣ ፕራይቬት ነች። በግራና በቀኝ መከፈት ትችላለች። በሁለቱም በኩል መቆለፍ ትችላለች። እንደዚህ የሚያምር የራሷ መብራት ያላት ነች። ኮንዶሚኒየም በዚህ መልኩ መታደስ ይችላል። በእውነቱ አያችሁ አይደል
ይሄ ደግሞ ሁለተኛ ወይም መካከለኛው መኝታ ቤት ነው። እሱም እንዲሁ አንቲ ፈንጋል ቀለምን ተጠቅመንለታል። ቁመቱ እንዳያጥር ቦርድ አልተጠቀምንም። ፍሬም አለው የሚያምር ሻይን የሚያደርግ ቀለም የተጠቀምነው። ይኸውላችሁ ኮሪደሩን ተመልከቱት። ውበት ያለው ስራ ነው የሚሰራው። ዋናው ነገር አሪፍ ዲዛይን ተደርጎ ቤቱ የሚመጥነውን ነገር ከሰጡት ቀለል ባለ ወጪ ኮንዶሚኒየም መታደስ ይችላል ወገኖቼ። በመጨረሻም ብዙ ወጪ ስለወጣበት ሳይሆን ጎበዝ የሆነ ባለሙያ ከገጠመው ቤቱ ቤት መሆን ይችላል። እንደ ኮንዶሚኒየም የሚያምር ነገር የለም። በመጠነኛ በአነስተኛ ወጪ ይህንን የመሰለ ቤት አዲሰን ልናቀርብላችሁ እንችላለን። ይህ ታሜ ሶሉሽን ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በስተመጨረሻ ደግሞ ስልክ ቁጥራችን እናስቀምጥላችኋለሁ 0948022781 0946793053 ላይ በተደውሉ ቤታችሁን እንደዚህ አድርገን አስውበን እናስረክባችኋለን። በተጨማሪም እናማክራችኋለን።